አሁን ሁሉም ነገር አብቅቷል። ግንቦት 4 2014 አንድ ያለ የምዕራብ ሊግ የመጨረሻ ደረጃ ላይ ሲደርስ የሰከላ ወረዳውን ግሽ አባይ ከነማን የዋንጫ ባለቤት አድርጓል። ይህ እግር ኳስ ክለብ ብዙ ክስተቶችን አስመልክቶናልና የዋንጫ አሸናፊ ስለመሆኑ ተቃውሞ ያለው ተመልካች ያለ አይመስለኝም። ገና ሲጀመር የብዙዎች ግምት ለተሳትፎ የመጣ ይመስላቸው የነበረው ግሽ አባይ ከነማ ነው። ግን ያ ሳይሆን ቀረና ገና በመክፈቻው ለዋንጫ ግምት የተሰጠውን ዳሞት ቢን 3-0 ማሸነፍ የቻለው ግሽ አባይ ከነማ ነበር። ሁሉም ነገር መቀያየር መስመር መያዝ የጀመረው ከዛች ውጤት በኋላ እንደነበር ብዙ ማሳያዎች ነበሩ። ከነዛ ማሳያዎች መካከል በአማራ ሊግ ሁሉ ተሳትፎ የነበረውና ከዚህ ክለብ የተሻለ ልምድ ከነበረው ከሰሜን አቸፈሩ መሀል ገነት ከነማ ጋር ያደረጉት ጨዋታ ነበር። ሞተራቸውን ይታያል ፈንታውንን ገና በጠዋት በጉዳት ቢያጡም ጥንቃቄ በተሞላበት መንገድ ጥረታቸውን ቀጥለው መጨረሻ ደቂቃ ላይ በሽርፍራፊ ሰከንድ ጎል አስቆጥረው ነበር ወደ ጥሎ ማለፉ የተቀላቀሉት። ሌላው አስገራሚ ስራ ከሰሩበት የሻምፒዮንነታቸው አመላካች መንገድ አንዱ ከጎንጂ ቆለላው አዲስ ዓለም ከነማ ጋር ባደረጉት ጨዋታ ነበር። እስከ 87ኛው ደቂቃ 2-0 እየተመሩ የነበሩት የጊዮን ፈርጦች ባልተጠበቀ መንገድ 90 ደቂቃውን ሁለት አቻ ጨዋታውን በማጠናቀቃቸው ወደ መለያ ምት አምርተው በተሰጠው የመለያ ምትም 4-3 ካሸነፉ በኋላ እኒህ ልጆች ከግሽ አባይ ከነማ እነሱም ብሎ ለመጣው በርካታ ደጋፊ ለዋንጫው ተፋላይ መሆናቸውን አረጋገጡና ይኸው የዋንጫውን አንጆሮ ይዘናልና መታችሁ እንድትደግፉን የሚል አደራ ሰጥተው ደጋፊዎቹ ቡሬ ከተማን እስኪወጡ አብረው ሸኝተው ተመለሱ። እኚህ ልጆች ዛሬስ ምን ሊያሳዩን ይሆን በማለት በታሪካቸው አይቶት የማያውቀውን ዋንጫ አጅቦ ለማምጣት የግሽ አባይ ከተማ ወጣቶችና ባለሀብቶች የወረዳ ከፍተኛ አመራሮች አካላት ሳይቀሩ ሁሉም ወደ ቀደምቷ ቡሬ ከተማ ለመትመም ከጠዋቱ 12 ሰዓት ነበር መናኸሪያ የተገኙት። የዚህ ክለብ ድራማ አሁንም እንደቀጠለ ነው። ሁሉም ነገር ሊጠናቀቅ የጨዋታ ቀጠሮ እየቀረበ ነው። ከጎረቤታችን ደጋፊያችን ከሆነው ቋሪት ከነማ ጋር ለዋንጫ ሽሚያ ተፋጠጥን። የታሪካዊ ክለብ በበርካታ ደጋፊዎች ታጅቦ ጨዋታው ሰላማዊ ጦርነት ከጠዋቱ 2:55 ላይ ተጀምሯል። ጨዋታው በሜዳ ላይ የሚያምር እንደነበረም ሁሉም ሰው ይስማማል። የመጀመሪያው አጋማሽ ምንም ጎል ሳይቆጠርበት ተጠናቋል። ሁለተኛው አጋማሽ ከመጀመሪያው አጋማሽ በበለጠ ውጥረት የበዛበት እዚህም እዛም ሞቅ ያለ ደጋፊዎች ድምጽ መሰማት ጀምሯል። ሳይጠበቅ ግን የመሀል ዳኛው አንድ ውሳኔ ወሰኑ። የውሳኔም ለቋሪት ከነማ ፔናልቲ ሰጥቻለሁ የሚል ነበር። ፍጹም ቅጣት ምቱ ለግሽ አባይ ከነማዎች አሳማኝ ባይሆንም ፍጹም ቅጣት ምቱ ተሰጥቷል። ቋሪት ከነማም የፍጹም ቅጣት ምቱን በአግባቡ ተጠቅሞና ግሽ አባይ ከነማን 1-0 መምራት ጀመሩ። ሁሉም ነገር መቀያየር የጀመረው ያኔ ነበር። ግሽ አባይ ከነማዎች ቅያሬያቸውን መጠቀም ጀምረዋል። ተጭኖ መጫወታቸውንም ቀጥለዋል። ቋሪት ከነማዎችም የራሳቸውን በራሳቸው ለመወሰን ያገኙትን ኳስ ሁሉ ከሜዳ በማባረር ተጠምደዋል። የዚህ ክለብ ድራማ የሚጀምረው ከዚህ በኋላ ነው። ሙሉ 90 ደቂቃ ተጠናቋል። ጭማሪው ደቂቃም ሊሰናበተን ሽርፍራፊ ሰከንዶች ብቻ ቀርተዋል። ሳይታሰብ ግን ቋሪት ከነማን ሀዘን ውስጥ የግሽ አባይ ከነማ ተጫዋቾችና ደጋፊዎችን ያልታሰበ ደስታ ውስጥ የቀላቀለች ጎል ሰለሞን በላይነህ አስቆጠረም። ይህኔ ነበር ሁሉም ማሸነፋችንን ያረጋግጠው ይመስለኛል። በዛ ውጤት ጨዋታው ተጠናቀቀና ወደ መለያ ምት አመሩ። የመጀመሪያው መለያ ምት የሚመታ ግሽ አባይ ከነማ ሆኗል። ጌታቸው አለሙ ወይንም አቡዬ መታ፣ ማስቆጠር አልቻለም። ቋሪት ከነማዎች አስቆጠሩ። ሁሉም ሰው ተስፋ ወደ መቁረጥ እያመራ ነው። ሳይታሰብ ቋሪቶች ሳቱ። ሌላ ተስፋ ለግሽ አባይ ከነማ ተጫዋቾችና ደጋፊዎች። እንደገና ሌላ ድንጋጤ ውስጥ ገባን። ባህሩ ፔናልቲውን ሳተው። ቋሪቶች በሙሉ ተስፋ አስቆጠረው። እኛም በተከታታይ አስቆጥረን 3-3 ሆነናል። የመጨረሻ ቋሪቶች 17 ቁጥራቸው ሊመታ እየሄደ ነው። በነበረበት ሰዓት ሁሉም የሚባል መልኩ የግሽ አባይ ከነማ ተጫዋቾችና ደጋፊዎች ለጸሎት መሬት ላይ ተዘርረዋል። ለቋሪቶች ያልታሰበ ዱብዳ መለያ ምቱን ሳቱት። ደጋፊው አበደ። አሁን ድራማው ቀጥሏል። የግሽ አባይ ከነማ የክለቡ ከፍተኛ ጎል አስቆጣሪ ዘላለም አማኑ ሊመታ እየሄደ ነው። ዘላለም ፔናልቲ መምታት እንደማይፈልግ
እንደሚፈልግ ደጋግሞ ይናገር ነበር። ዛሬ ግን የዚህ ድራማ ባለታሪክ ለመሆን ወስኖ ፔናልቲውን አስቆጠረ። የግሽ አባይ ከነማ ደጋፊ ሌላ የጸሎት ጊዜ ላይ ደርሷል። ቋሪቶች ሊመቱ እየሄዱ ነው። ሁሉም ሰው መሬት ላይ ተኝቶ ፈጣሪውን ይለምናል። የቋሪቶች ፔናልቲ ጠንካራ ግብ ጠባቂያችን ደጉ መኮንን አመከነባቸው። ግሽ አባይ ከነማ የዋንጫ ባለቤት ሆኗል የሚል የፊሽካ ድምፅ ከመሃል ዳኛው ተሰማ። ደጋፊው ወዴት እንደሚሮጥ አያውቅም ነበር። ተጫዋቾች የደስታ እንባ ያነባሉ። ሁሉም ደጋፊዎች ተሸክሟቸው መጨፈር ጀመረ። ሁላችንም እንኳን ደስ አላችሁ መልእክት ከሁሉም አቅጣጫ ከመጠቃቀፍ ጀመርን። ዋንጫችንን በጉዳት ከጨዋታ ውጭ በሆነውና አምበላችን ይታያል ፈንታውን ተቀብለን የቡሬ ከተማ ህዝብን በሰላማዊ ጨዋነት በስፖርታዊ ጨዋነት አመስግነን ጉዟችንን ወደ ውቢቷ ግሽ አባይ ከነማ በመሄድ ላይ ያለን ያልታሰበ ደማቅ አቀባበል ቲሊሊ ከነማ ላይ ተቀበለን። ቲሊሊ ከተማንም እንዲሁ በስፖርታዊ ጨዋነት አመስግነን ጉዟችንን በጉጉት ወደሚጠብቀን ግሽ አባይ ከተማ ስንገባ እንቁ ተጫዋቾቻችንን በአበራ ጉንጉን የወረዳ አመራሮችና ማህበረሰቡ ተቀበሏቸው። ሙሉ የከተማው ህዝብ በሞራል ተቀበላቸውና ትናንት ለዚህ ድል ታሪክ ወይንም በር ለከፈተችላቸው ሜዳ መራን። ሌላ ያልታሰበ ነገር እዛም ጠበቀን። በአቶ ሱባሉ መንግስት አስተባባሪነት ቃል መግባትና ስጦታዎች ተጀመሩ። ያልታሰበ ገንዘብ ተሰበሰበ። ቃል ከተገባ ውጭ 41 ሺህ ብር በላይ ገቢ ተሰበሰበና በሚቀጥለው ለደጋፊ ማህበር ለማቋቋም ቃል ተገባብተን በወረዳ አስተዳዳሪ እንኳን ደስ አላችሁ መልእክት ተቀብለን እንደ ባህላችን በሀገር ሽማግሌዎች ተመርቀን በሰላም ወደ የቤቶቻችን አመራን። ሁሉም ድልና ውጤት እንደ ታላቅ ወንዝ ከውቢቷ ግሽ አባይ ለፈለቃችሁ ጀግኖቻችን በገባዊን ዓለም የተጻፈና የተተረከ